40,000 ብር ከፍዬ የተሰራውትን የጥፍር ስራ ነው የማሳያችሁ። ጥፍሬን መሰራትም ተጀመርኩኝ ማለት ነው። እውነት ለመናገር 40,000 ብር በጣም ነው የሚያንስበት ነው የምለው። እናንተም አይታችሁ ትፈርዳላችሁ። ሪዛልቱም ደግሞ ይሄንን ይመስላል። አያምርም? እና ይሄ 40,000 ብር አያንስበትም? እየመጣሽ ተኝ እኔን ባታገኝ አለ ሰውየው። የትኛው ኢትዮጵያ ውስጥ ነው የምንኖረው? ረባካችሁ ንገሩን። እኛ ሰከንድ አንዱ ላይ ነን እንዴ? 40,000 ብር ለጥፍር ሰርጀሪ ነው ያሰራሽው? አርማቷ ነው እንዴ ያስሞላሽው? ለ10 ተው ባካችሁ። እንደው የእግዚአብሔርን አይን እንኳን አንውጋ። ስንቱ አለ አይደል እንዴ? ዳቦ ራሱ የጠላ ቂጣ ሆኖበት አሮበት እንደው መከራውን የሚበላ 40,000 ብር ሙሉ ለማከክ ያበሻ እጅ እንደሆነ በስራ ሙርድ ያለ ነው። እንደው ለውበት እንኳን አንጨነቅበትም። እናትዋ እንቁላል 20 ብር የገባባት ይቺ ጉደኛና እንደው ምስኪን አገር ላይ ነው ያለነው። 40,000 ብር ለጥፍር። እኛ ስንጠየቅ ጥፍር ለምን ይጠቅማል ስንባል ለማከክ ከማለት በስተቀር ለማጌጥ እንላለን አንልም። አዎ ደሞ እኮ ሲያስበት ነው እንጂ አይበዛበትም። ተይ እንጂ እኔ ልከክልሽ ክፈይ ልከክልሽ። እንደው ቢያስቸግርሽ ጀርባሽ ነው። ለመሆኑ ጥፍሩን እስከተሰራችሁት በኋላ የሴትነት ወጉን የቤቱን ስራ ምናምኑን ታደርጉታላችሁ? አንወሻሽና ይከብዳል። እውነት እንደው እንሰራ እንኳን ቢባል የበዓል ቀን ስፔሻል ኬስ ሲኖርብን እሱንም እንዲህ በሰርጀሪ ዋጋ ሳይሆን ቀለል ብናደርገው። ኧረ እኔ በስራ መግባቴ ሳይሆን እንደው በዚህ ጉደኛ ሀገር ላይ ኢትስ ፌር አንፌር እናቴ አንፌር። እኔ እንደነገርኩሽ ከሆነ ጥፍሬ የምጠቀመው ለማከክ ነው። ምን ያህል ቢያስቸግርሽ ነው እንዴ? ይሄን ያህል የሚያሳክክ ችግር ቢኖርብን ነው 40,000 ብር አውጥተን ጥፍር የምናስተክለው? ጀርባ እንኳን ቢከብደን አርማታ ላይ የሆነ ግርፍ ላይ ሄደን ሸቅ ማድረግ ያቅተናል? አያቅተንም። እንደው 40,000 ብር አውጥተን ጥፍር ተሰርተን ጥፍራም ብትባይ አሜን ብለሽ መቀበል ነው ያለብሽ እንጂ ቅርልሽ አይገባም ባይ ነኝ። ጨርሻለሁ እኔ። ለማንኛውም ለቤቱ አዲስ ጋይስ፣ ኢትዮጵያ ውስጥ እኮ ለማሳቅ ሞክረህ ባለማሳቅ ራሱ ፌመስ ትሆናለህ። ለዛ ምሳሌ የምትሆን አንድ ልጅ ይዤላችሁ መጥቻለሁ። እስቲ ቪዲዮውን አይተን እንመለስና ከዛ ኮሜንት እናነባለን። ቆይ ግን ከመቀለዷ በፊት አደራ ግን በሳቅ እንዳንሞትብሽ አደራ እያሰብሽ። አንዱ ባንክ ሄዶ ማለት ነው 100 ብር ጽፎ ሊያወጣ ሲል ማለት ነው ሂድና ዘበኛውን ጠይቀው ይሰጣል አላሉት። አንድ ቀን ሳታስቅኝ ይኸው በኮሊደር ልማት ልንነሳ ነው። አዲሱ ሰፈራችሁ ቲክቶክ የለውም እንዴ? ተስፋ እንዳትቆርጥ፣ አንቺም ተስፋ እንዳትቆርጥ። ቀጥሎ አንድ ቀን ትስቁ። ይሄን ድምፅ 7ኛ አውቀዋለሁ ልበል። ሄሎ ዲር ካስተመር ወላካሎ እባክዎን እንደገና ያስገባ። ቪውስ አፖሎጃይዝ አም ኮንቲኒዩ። ኧረ ከስተመር እኔ እኮ ባለፈው 300,000 ገባሽ ተብሎ እንዳለ ቲክቶከር እንኳን ደስ ያለሽ ምናምን እያሉ ሲያሽቃብጡላት ግራ ገባኝ። ለካ ሚስጥሩ ከገብሱ ሂድና ዘበኛውን ጠይቀው ይሰጣል አሉት። ይሄን ቢገጥም ባይገጥም የሆነ ቀልድ ቀልድሽ በቃ 300,000 ቀልድ ነው እንዴ? አንቺ 50 ብር ልትቀበዩ ተከትለሽው ነው ስትል ምን ለማለት ፈልግ? ምናልባት እና ጥልቅ ነው እሙሙ እመኑኝ ከባህር ይሰፋል። ቢወጡት ቢወርዱት ድካም ነው። አትልፉ ባታዩት ይሻላል። ምግብ ዘጋኝ ካየሁት ወዲህ እረፉ ባታዩት መክራለው። ያጨሳል መሰለኝ ከንፈሩ ጥቁረቱ ጃል ወያን ያስንቃል። በቃ ታስቡት ይቅር ላካት በሉኝ ሊንኩን አጨቅጭቁኝ። የጥቁረቱን መጠን በቃል ከምገልጸው በላይ በጣም ከስሏል። አጨቅጭቁኝ ብያለሁ። እውነት አጨቅጭቁኝ በቃ